ጤና ይስጥልኝ አቲማ ነኝ። ቻይንኛን በአማርኛ እንኳን ደህና መጣችሁ። ከዚህ በፊት ቻይንኛን ስንማር የነበረውን ለተወሰነ ጊዜ መሃል ላይ ፓውዝ አድርገን ነበር፣ አቁመን ነበረ። ዛሬ ደግሞ እንዲሁም እንደ አዲስ እንጀምራለን። ስለመጣችሁ አመሰግናለሁ። እንዲሁም ኮሜንት ላይ ያየሁ ነው ብዙ ሰዎች የነበሩትን ወይም አፕሎድ ያደረኳቸውን ቪዲዮችን በደንብ እየተከታተላችሁ በደንብ እያጠናችሁ እንደሆነ እንደዚሁም ቲክቶክ ላይ ባደረኩት እንደዚሁ ላይቭ ሴሽን ላይ ገብታችሁ እንደዚሁ እንደነገራችሁኝ ከሆነ በጣም እየጠቀማችሁ እንደሆነ ነግራችሁኛል። በዛ መሰረት አሁን በተከታታይ የሆነ እንደዚሁ ቢግነር ሌቨል የሚጀምር ሌሰን በዚህኛው ከዚህ በኋላ እንጀምራለን። ይህ እንደ ኢንትሮዳክሽን ቪዲዮ እንዲሁም ከዚህ በፊት ቻይንኛ ሰምታችሁ ለማታውቁ ወይንም ኦንሊ ላይክ ሰላምታን ብቻ ለሚችሉ ሰዎች ቢግነር ሌቨል የሆነ በጣም የተደራጀ ጥሩ ትምህርት አዘጋጅቼላችኋለሁ። ስለመጣችሁ አመሰግናለሁ። ኢንኬዝ ከዚህ በፊት ለዚህኛው ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። ያደረጋችሁም ይህንን ቪዲዮ ዩቲዩብ አልጎሪትሙ ለብዙ ሰዎች ሼር እንዲያደርግ ቻናሉ ደግሞ እንዲያድግ ያው ሲያድግ ሞር የተሻለ የዳበረ ጥሩ ኳሊቲ ያለውን ትምህርት ማቅረብ ስለሚያስችል ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ። በዚህኛው ክፍል አራት መሰረታዊ ቻይንኛ ቶኖችን እና ጥቅማቸውን እናያለን። እነዚህ አራቱ ቶኖች ወይም አምስተኛው ወይም ቶንሌስ ወይንም በቻይንኛ ኡሽን የሚባለው ወይም ይሄ ቶን የሌለው የምንላቸውንም እነዛንም መቼ እንደምንጠቀም እንዴት ሊሆን እንደሚችል እነዛንም እንዲሁ በዝርዝር እናያለን ማለት ነው። መሰረታዊ አራቱ ቶኖች እነዚህ አራቱ ቶኖች ምን ችግር ያመጣሉ? እነዚህ ቶኖችን ባናቅ እንዲሁም ዘለን ሴንቴንስ ወይንም ፍሬዝ ወይም ሐረጎችን እንደዚሁም ቃላትን ግስን እንሱን ብቻ ብንችል ብላችሁ እንትን ብትሉ ቀጥታ ብትጀምሩ በጣም ቻሌንጂንግ ይሆንባችኋል። ምክንያቱም እነዚህ አራቱ ቶኖች ሚኒንጉ ላይ የቃላቶቹ ሚኒንግ ላይ በጣም እንትን ያመጣል፣ በጣም ትልቅ ቼንጅ ያመጣል ማለት ነው። ምክንያቱም ለምሳሌ እነዚህ አራቱ ቶኖች አንደኛ፣ ሁለተኛ፣ ሶስተኛ እና አራተኛ ቶን ይባላሉ። ከነዛ ከአራቱ ቶኖች ለምሳሌ አንድ ቃል በአንደኛ ቶን የሚጠራውን ቃል ተመሳሳይ ሆኖ ለምሳሌ በፒኒን ወይም በእንግሊዝኛው ጽሑፎች ሲጻፉ በተመሳሳይ ሁኔታ ይጻፋል። በአንደኛ ቶን ተጽፎ በአራተኛው ብታነቡ ወይም በሶስተኛ ብታነቡ ወይንም ሌላ ትርጉም ይሰጣል ወይንም ሚኒንግለስ ሆኖ ይቀራል ማለት ነው። ስለዚህ ቶኖችን ማወቅ ጀነራሊ ትልቅ ሚኒንግ አለው ማለት ነው። ትልቅ ትርጉም አለው። በዚህኛው ክፍል እነዚህን አራቱ ቶኖች ምን ይመስላሉ፣ እንዴትስ ፕሮናንስ ይደረጋሉ የሚለውን ማሳያችሁ ይሆናል ማለት ነው። እንዲሁም ቅድም እንደነገርኳችሁ ከዚህ በፊት ለዚህኛው ቻናል ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ዩቲዩብ አልጎሪዝሙ ደግሞ ለብዙ ሰዎች እንደዚህ ይሄንን ቪዲዮ ሼር እንዲያደርግ ላይክ ማድረጋችሁን እንዳትረሱ። ለምታውቁ ሰዎችም እንደዚሁ ሼር ብታደርጉ እዚህ ዩቲዩብ ቻናሉ ደግሞ በጣም እንዲያድግ የተሻለ ቪዲዮ ደግሞ እንደዚሁ የተሻለ ትምህርትን ጊዜን ሰጥቼ እንዲያዘጋጅ ሞር የኔንም ያግዛል። ቀጥታ ወደ ዛሬው አራቱ ቶኖች ያልኳችሁ ስለ ቶኖቹ የምናይ ይሆናል። የመጀመሪያው አንደኛ ቶን የምንለው ቶኑ ፍላት ቶን ነው። ዜማ የሚመስል ነገር አለው። ስለዚህ ሆሪዞንታል የሆነ ዜማ ነገር አለው። ስለዚህ ፍላት ነው ማለት ነው። ስለዚህ ይህንን እንዴት እንጠቀማለን የሚለው ወደፊት ሴንተንስ እንደዚሁ ሌሎች ኮንቨርሴሽኖችን ወይም ጭውውቶችን ስናደርግ በትክክል ማለት በደንብ በዝርዝር የምታዩት ይሆናል። ሁለተኛው ደግሞ ስለዚህ ከታች ወደ ላይ ነው። ቅድም የመጀመሪያ ያልኳችሁ ቶን ፍላት ነው። ከግራ ወደ ቀኝ እንደዚህ ፍላት ነው የሚሄደው ማለት ነው። ሆሪዞንታል ነው የሚሄደው። የመጀመሪያ ቶን ነው። ሁለተኛው ደግሞ ዲፍረንሱ ከታች ወደ ላይ ቀስ ብሎ ይወጣል ማለት ነው። ወይም በማትስ ዓለም ወይም በሂሳብ ዓለም እንደዚህ ሊኒየር የሚባለው ሪሌሽንሺፕ ለምሳሌ የኤክስ እና የዋይ ግራፍ ሊኒየር
ሪሌሽን ልክ እንደሚባለው እንደዚህ ቨርቲካሊ ቀስ ብሎ ሊኒየር ላይን ይዞ ይወጣል ማለት ነው። አ አ አ ሁለተኛ ቶን። ስለዚህ የአንደኛውና የሁለተኛውን ዲፍረንስ አውቃችኋል ማለት ነው። የመጀመሪያው ፍላት ነው፣ ፍላት አ። ሁለተኛው ደግሞ ከታች ወደ ላይ አ አ አ። ስለዚህ አሁን ስንት ቶን ተማራችሁ ማለት ነው? ሁለቱን ቻይንኛ ቶኖችን ተምራችኋል ማለት ነው። የሁለቱን ዲፍረንስ በደንብ ያዝልኝ። ሶስተኛ ደግሞ ወደ ሶስተኛው ስንሄድ ከላይ ወደ ታች ከታች ወደ ላይ ይወጣል ማለት ነው። ከላይ ወደ ታች ከታች ወደ ላይ። አሁን እንዴት ነው? ከላይ ወደ ታች ሲወጣ በደንብ ይወርድና ከታች ወደ ላይ ሲወጣ ወደ 75% ይሄዳል። ከላይ ወደ ታች ካወጣው ጋር እኩል ቪ ሼፕ አይሰራም፣ እኩል ቪ አይሆንም። ነገር ግን ቪ ሼፕ ሆኖ በቀኝ በኩል ያለው የቪዋ ወደ ላይ ስትሄድ ትንሽ ዝቅ ማለት ነገር አላት። ያ እንዴት ነው? አ አ አያችሁ? አ አ ብሎ ሲወርድ በደንብ ይወርድና አ ሲል ደግሞ ወደ 75% ማለት የወረድነውን 75% ያክሉን እንወጣና እዛ ላይ እንቆማለን ማለት ነው። አያችሁ? ስለዚህ ሶስት ቶኖችን ተምረናል። አሁን የመጀመሪያ ሆሪዞንታል ከግራ ወደ ቀኝ ፍላት አ። ሁለተኛው ከታች ወደ ላይ ቀስ ብላችሁ አ አ። ሶስተኛ ደግሞ ከላይ ወደ ታች በደንብ ይወርድና ከታች ደግሞ ወደ ላይ እስከ 75% ይወጣና ይቆማል። ያ ማለት ደግሞ አ አ አ አ አ አ። ሶስት ቶኖችን ተማራችሁ ማለት ነው። አራተኛው ደግሞ አጠር ያለ ግን በጣም ወሳኝ ነው። እነዚህ በነገራችን ላይ አራቱም ቶኖች እኩል ሚና አላቸው። አሁን ፕሮናውንሴሽን ላይ ትርጉሙ ላይ ስንጠቀም እኩል ሚና አላቸው። በእንትኑ ላይ በምናደርገው ኮንቨርሴሽን ወይም በሚያስተላልፉት ቃላቶቹ በሚያስተላልፉት እንትን አንዱ ከሌላኛው አብልጠን የምናየው ነገር የለም። ስለዚህ ሁሉንም ማወቅ በጣም አስፈላጊ ነው። ያ ማለት አራተኛው ከላይ ወደ ታች ፈጥኖ ነው የሚወርደው። እንደዚህ ድሮፕ ነው የሚያደርገው ማለት ከላይ ወደ ታች በአንዴ ድሮፕ ነው የሚያደርገው። አ አ አ። ስለዚህ አራቱንም በአንዴ ብንል ማለት ነው አ አ አ አ። እነዚህ አራቱ ቶኖች በጣም ወሳኝ ናቸው። ስለዚህ ከእንደገና እደግማቸዋለሁ። ሆሪዞንታል አ አ የመጀመሪያ ነው። ከዛ ሁለተኛ ደግሞ አ አ። ሶስተኛ አ አ። አራተኛ አ አ። በሌላ ለምሳሌ በሌላ ቃል በአንድ ብዙ ጊዜ ቻይንኛ እንደ መጀመሪያ ስትማሩ የሚጠቀሙት ቃል አለ። ይህንን ቶን ለማስተማር የሚጠቀሙት ቃል አለ። እሱን እኔም እጠቀማለሁ ማለት ነው። ማ ማ ማ ማ። እነዚህ ማ ማለት እናት ማለት ነው። ማደር ወይም እናት ማለት ነው። ማ ፈረስ ነው። ማ ደግሞ ያው መሳደብ ማለት ማረን ሰው መሳደብ ነው። ቡያው ማረን ሰው መሳደብ የለብህም ማለት ቡያው ቡያው ማረን ሰውን መሳደብ የለብህም ማለት ነው። ማ መሳደብ ነው። ማ እናት፣ ማ ፈረስ፣ ማ ሌሎች ቶኖች አሉ ማለት እንደዚህ አረፍተ ነገሮች ወይም ቃላት ውስጥ እንደዛ አድርጋችሁ ስትጠቀሙ እንደዚህ በሶስተኛው አለ። ግን አሁን ማስተውሰው ቃል አልመጣልኝም። አራተኛው ግን ማ ቅድም እንዳልኳችሁ ኔጌቲቭ ነገር ነው ማለት ነው። ስለዚህ ይሄ መሳደብ ማለት። ስለዚህ ቶኖቹ
በተመሳሳይ በአጻጻፍ ሆነው ወይም በተመሳሳይ በእንግሊዘኛው ወይም ፒኒን በሚባለው በተመሳሳይ አጻጻፍ እየተጻፉ ማለት የተለያየ ትርጉም ይሰጣሉ ማለት ነው። ስለዚህ እነዚህ አራቱ ቶኖች ቻይንኛ ውስጥ ትልቅ ሚና የሚጫወቱ ናቸው። ይህንን ይመስላል። ስለዚህ እነዚህን በደንብ ማስተር አድርጉ። አራት ቶኖች እንዳሉ ማስተር አድርጉ። በሚቀጥለው እንደዚሁም እንደዚህ የጀማሪዎች ሌቭል ወይም ቻይኒስ ቢግነር ሌቭል ቻይንኛ በአማርኛ አት ዊማ እያዝኩ የሚመጣ ይሆናል። ስለመጣችሁ አመሰግናለሁ። ቅድም እንዳልኳችሁ ለዚህኛው ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው በሌላ ቪዲዮ እንገናኛለን። በሌላ ለሰን ምርጥ ቻይኒስ ፎር ቢግነርስ ቻይንኛ በአማርኛ አት ዊማ በሚቀጥለው እንገናኛለን። እስከዛው ደህና ሁኑ።